ሄሎ ገቾ እንዴት ነህ? ሰላም ነህ? ሁሉ አማን? ምን ነው ድምፅ ይንቀጠቀጣል? ደንግጬ? ለምን የምትደነግጠው? ይህንን ስልክ ስታይ ደስ ሊል ይገባል እንጂ ትደነግጣለህ። ይህን እኮ ሌላ ጥፋት ደግሞ ሌላ ድጋሚ ደግሞ ሌላ ጥፋት ሰርታል ማለት ነው። ምክንያቱም ጥፋት ከአንተ ተለይቶ አያውቅ። አዎ ብዬ ነበር። ተመዘገብክ? እኔ ይኸውልህ ብሔራዊ ውትድርና ተመዝገበ ያልኩ አንተን ጠልቼ ሳይሆን ወይም ቤተሰብ አንተን ጠልቶ ሳይሆን ስራህ ነው። ከሰፈር አትወጣ፣ ከዛሽ መንደር አትወጣ። እዛው ውለ እዛው አድረ እዛው ታንዣብባለህ። እዛው ዙሪያ ላይ በቤቶች ሰፈር ባሉት ቤቶች በቁጥር ነው 2-3 ቤት ነው ያለው ቤተሰብ። ከዛ አትወጣም ብለህ ጭራሽ አንድ ቀን ሰው ከተኛ በኋላ ወደ ጓዳ ሲገባ የአይጥ ወጥመድ ያዘኝ አልከኝ። ይህንን ጉድ ላይ ለመስማት እኮ ነው ከዛ ሰፈር እንድትርቅ ብሔራዊ ውትድርና ግባ ያልኩ። እና ተመዘገብክ? አልተመዘገብክም? ወይኔ ወይኔ ወይኔ! አንተ ልጅ ቃል ገብተልኝ አልነበረም እንዴ? ያማል እንዴ? ወይ ሆስፒታል ይተባል አልዳልክ? አያመኝም ጤነኛ ነው ያልክ? የምን ጉድ ነህ? ሁለት ዲግሪ ይዤ እንዴት ውትድርና ትገባለህ? እሱ ድሮ ቀረ እኮ። አንተ የተማርክ ሰው እኮ ነህ። አሁን የተማሪ ኃይል ነው የሚፈለገው በዚህ ሰዓት። ውትድርና ይኸውልህ በጾም ጸሎት የማይገኝ ነው በዚህ ሰዓት። በነገራችን ላይ አሁንም እንድታምፈልገው አንተን ጠልተን አይደለም፣ ከዛ ሰፈር እንድትርቅ ነው። ግዳጅ ቢሆን እኮ ትሄዳለህ። ግዳጅማ ትሄዳለህ። ግዳጅ ቢሆን አይደለ? አይታወቅም። ኦኬ። እኔ የምለው የመጀመሪያ ዲግሪ በምን ነው የተመረቀው? ኤንቫይሮንሜንታል ሳይንስ። ኤንቫይሮንሜንታል ሳይንስ ማለት ከባቢ ሳይንስ። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። በአካባቢ ሳይንስ ነው የተመረቀው። ለዚህ ነው ከሰፈር የማትወጣው። ጉድ 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 ጉድ! ለዚህ ነው ለካ ከሰፈር የማትወጣው። በአካባቢ ሳይንስ ነው የተመረቀው። ውሎይ ሰፈር አዳሪ እዛው ሰፈር ለሰፈር ጓዳ ለጓዳ የምትል ከሰከሱ። ለዚህ ነው ለካ። ይቅርታ አድርግልኝ እስከዛሬ ስወርድብህ ከሰፈር ውጣ ከዛ ሰፈር ራቅ እያልኩ። ወይኔ ጉዴ ወይኔ ጉዴ! አይፈረድብም ለካ። በአካባቢ ሳይንስ ነው የተመረቀው። እንዴ ቆይ በአካባቢ ሳይንስ የተመረቀ ሰው አካባቢ ላይ ዋል ተብሎ ነው? ምንድነው ነገሩ? እኔ እኮ ግራ ገባኝ እኮ። ወይስ አንተ ብቻ ነህ? ሌሎችም ያንተን ያህል ማለት የአንተን ትምህርት የተማሩ ሰፈር ነው ሙሉ የእነሱን አታውቅም። በቃ አሁን ምንም አልናገርም። እኔ ነኝ ጥፋተኛ። ይህን ሳላቅ ቅርታ አድርግልኝ። በአካባቢ ሳይንስ የተመረቀው ለካ አካባቢ ላይ ከዛ አትውጣ ተባልክ። አካባቢ ሳይንስ ተምረህ እንደዛ ብሎ ነው ያስተማሩ። በቃ አሁን እናቆም እዚህ ላይ። አሁን ምን ታደርጋለህ መሰለኝ? መኪናውን አሳድሼ ቤት አቁሜ መጣሁ ተጠቀሙ ብዬ አንጠቀም አልክ። ብገጭ አንተን ማስቀየም ይሆናል። ቢገጭ አውቀ አንተ እንትንም። ስለዚህ ምን ታደርጋለህ? ማይሌጁ ደግሞ 280 ነው አይደለም? ይሸጥ ስልም ማይሌጁ ከፍ ስላለ የሚገዛ የለም አልክ። አሁን አንድ ነገር ልንገርህ፣ ይህን ትንፍሽ እንዳትል ለማንም። ማይሌጁ ብዙ ስለተነዳ ነው አይደለም? የሚነዳው ደግሞ ወደፊት ነው አይደለም? አሁን መኪና ስታዲየም ትራክ ላይ ትሄድና የመሮጫ ትራክ ላይ ትሄድና በቀን 8 ሰዓት ያው ስራ የለም አንተ በቀን 8 ሰዓት ወደኋላ ትነዳለህ። ወደኋላ ያው ወደፊት ስለተነዳ ነው አይደለም? ማይሌጁ የጨመረው 280 ነው። አሁን ወደኋላ ትነዳለህ በቀን 8 ሰዓት። እዛ ፖሊስ ወይም የጸጥታ አስከባሪዎች ካዩ የዋሆች ናቸው። ሻሸመኔ ፖሊሶች ንገራቸው የኔ ወንድም እንደሆንክ እንደምናግዘው ይለዋል።
ግን ወደኋላ የምትነዳበትን ምክንያት ትንገራቸው። እጄን እያፍታተኑ ከመኪና መንደት ከቆሙ ቆይቻለሁ ትላቸዋለህ። እንደውም ወይም በጣም በደንብ የምትቀርብ ሰው ካለ ንገረውና አድማ እንዳትናገር ብለህ እንዲያግዙ ንገራቸው። ከዛ ከ280 270 260 250 እያለ 50 ኪሎ ሜትር ላይ እስክገባ ድረስ በየቀኑ 8 ሰዓት ወደኋላ ትነዳለህ። በቃ 50 ከደረሰ በኋላ ትነግረኛለህ። ይኸው ነው። እሺ፣ ከዛ በኋላ የሚሆነን አብረን እናያለን። ነገ እደውላለሁ። ባይ